መንትያ እህትማማቾቹ አንድ እናት እንጂ አንድ አባት የላችሁም ተብለዋል። እንዴት? በዝርዝር እንመለስበታለን። በሰው ሰራሽ አስተውሎት የተሰራ ምስል በማህበራዊ ሚዲያ የለቀቀው ግለሰብ ከተማዋን በማሸበር ተከሶ እስር ላይ ይገኛል። ለመሆኑ ግለሰቡ ምን አይነት ምስል ቢሰራ ነው ለእስር የተዳረገው? እነግራችኋለን። በልደት ኬክ ፊቴን አቆሸሹኝ ያለው ግለሰብ 3 ጓደኞቹን ገድሎ በፖሊስ እየተፈለገ ነው። ይህ ድርጊት የተፈጸመው የት ነው? ይህንንም ጨምረን የምንነግራችሁ ይሆናል። አብራችሁን ቆዩ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮም ላይክ፣ ሼር፣ ኮሜንት አድርጉት። አሁን ወደ ዝርዝር መረጃዎቹ አለፉ። ያልተጠበቀ እውነት፣ የተከፈለ አንድነት። መንትያ እህትማማቾቹ አንድ እናት እንጂ አንድ አባት የላችሁም ተብለዋል። እንዴት? ይህ አስገራሚ ታሪክ የተከሰተው በእርግጥ በእንግሊዝ ሀገር ነው። ክስተቱ ግን ከእያንዳንዳችን ሕይወት ቅርብ ነው። የምናውቀው እውነት ውሸት መሆኑን ለመቀበል የምንገደድበት ጊዜ ቅርብ እንደሆነ ማሳያ አጋጣሚም ነው። መንትዮቹ እህትማማቾች ከ49 ዓመታት በኋላ የተለያየ አባት እንዳላቸው አውቀዋል። ይህ ዱብ እዳ በዓለም ላይ የተመዘገበ 20ኛው ክስተት መሆኑን የቢቢሲ ዘገባ ያሳያል። ነገሩ እንዲህ ነው። በእንግሊዝ በርሚንግሃም ከተማ የምትኖር አንዲት እናት ከ49 ዓመታት በፊት በደቂቃዎች ልዩነት መንታ ሴት ልጆችን ተገላገለች። ልጆቹ ሚሼል እና ላቪኒያ የሚል ስያሜ የተሰጣቸው፣ የአባታቸው ስምም ኦስቦርን ተብሎ ተመዘገበ። እኒህ መንታ ልጆች ግን የሚጠሩበትን አባት አይቷቸውም አያውቅም። ነገር ግን በ19 ዓመቷ የወለደቻቸውን እናታቸውን ሲጠይቁ አባታቸው ጀምስ እንደሚባል ትነግራቸዋለች። አባታቸውን ጀምስን በአካል ለማወቅ ጥረት ቢያደርጉም አልቻሉም። እናታቸውን ብትሆን ከልጆቿ ጋር ብዙ ቅርበት እንዲኖራት የጣረች አትመስልም። ገና የ5 ዓመት ታዳጊ እያሉ ለምታውቃቸው ሰዎች ጥላቸው ወደ ለንደን ለትምህርት ሄደች። ከ5 ዓመታት ቆይታ በኋላ ማለትም በ10 ዓመት ዕድሜያቸው ወደ እናታቸው ለንደን ቢሄዱም ከአጭር ጊዜ ቆይታ በኋላ ወደ ማሳደጊያ ተላኩ። መልካሙ ነገር ግን መንትዮቹ እህትማማቾች ሚሼልና ላቪኒያ አልተነጣጠሉም ነበር። ዕድሜያቸው በ10ዎቹ አጋማሽ ሲደርስ አባታቸው እንደሆነ የተነገራቸው ጀምስ መንትዮቹን አገኛቸው። በእርግጥም መልኩና ጠባዩ ከላቫኒያ ጋር በእጅጉ ይመሳሰላል። ሚሼል ግን በባህሪም በመልክም አትመስለውም። በዚህ ምክንያት ሚሼል አባቷ መሆኑን ተጠራጠረች። ነገሩ እየከነከናት ዘመናት አለፉ። እናቷን ስለ ጉዳዩ ልትጠይቃት ብትፈልግም የመርሳት በሽታ ተጠቂ ሆነችና ነገር አለሙ ተዘጋ። በዚህም በብዥታ ውስጥ ለመኖር ተገደደች። መንትያ እህቷ የጀምስን አባትነት አምና ብትቀበልም ሚሼል ግን አባቷ እንዳልሆነ ውስጧ ነግሯታል። ዕድሜዋ ለግማሽ ክፍለ ዘመን የተጠጋችው ሚሼል ስለምን በጥርጣሬ እኖራለሁ በሚል የዘረመል ማለትም ዲኤንኤ ምርመራ ለማድረግ ወሰነች። መመርመሪያ መሳሪያውን ገዝታም ናሙና በራሷ ሰጠች። ውጤቱም እንደጠረጠረችው አባትሽ ጀምስ አይደለም አሌክስ ነው የሚል ሆኖ ደረሳት። የተባለውን ሰውም ፈልጋ አገኘችው። ነገር ግን ደስታዋ ሙሉ አልሆነም። አሌክስ በአደንዛዥ እጽ ሱስ የተጠመደና የጎዳና ተዳዳሪ ነበርና አብራው ልትኖር አባትነቱን ልታጣጥም አልቻለችም። የሚሼል አባት በሕክምና ምርመራ ውጤቱ ሲታወቅ በመልክና ባህሪ መመሳሰል አባቴ ብላ የተቀበለችውን ሰው የተጠራጠረችው መንትያዋ ላቪኒያም ምርመራ አደረገች። የምርመራ ውጤቱ አባቴ ብላ የተቀበለችው ሰው አባቷ እንዳልሆነ አረጋገጠላት። የሚያሳዝነው ደግሞ የእህቷ አባቷ አለመሆኑ ነው። የላቪኒያ አባት አርተር የተባለ ሌላ ሰው ሆኖ ተገኘ። መልካሙ ነገር ግን ይህንንም ሰው ስታገኘው በትክክልም አባቷን እንዳገኘች ተሰምቷታል። ያም ሆነ ግን መንትያ እህትማማቾቹ አንድ እናት እንጂ አንድ አባት እንደሌላቸው ከ49 ዓመታት በኋላ ተረጋግጧል። አባትነት እምነት፣ እናትነት እውነት ይሉት የሀገራችን ብሂልም በእንግሊዝ ሀገር ተረጋግጧል። በእርግጥ እናትነትም እምነት የሆነበት ዘመን ላይ እንገኛለን። የማህፀን ኪራይ በሚሉት ፈሊጥ ከወሊድ በፊት የእንጀራ እናት ተፈጥራለችና። ላቪኒያና ሚሼል አንድ እናት እንዳለቻቸው ያምናሉ። የተለያዩ አባቶች እንዳሏቸውም አውቀዋል። ከልጅነት ጀምሮ ያላቸው የእህትማማችነት ቅርርብ ግን አልተበጠሰም። የአባታቸው መለያየት በፈጠረባቸው ስሜት ግን እኛ የዓለማችን ተአምር ነን እያሉ ነው። የእህትማማቾቹ አባቶች እንዴት የተለያዩ እንደሆኑ የቢቢሲ ዘገባ በግልጽ አላስቀምጠም። እኛስ እህት ወንድሞቻችን እንደምናምነው የአባት የእናታችን ልጆች ናቸውን? ቸር ያሰማን፣ እምነታችንም አያሳጣን። በሰው ሰራሽ አስተውሎት የተሰራ ምስል በማህበራዊ ሚዲያ የለቀቀው ግለሰብ ከተማዋን በማሸበር ተከሷል። ለመሆኑ ግለሰቡ ምን አይነት ምስል ቢሰራ ነው በአሸባሪነት የተከሰሰው? አንድ የማህበራዊ ሚዲያ ተጠቃሚ የቀበጡ ዕለት የሚያስብል ድርጊት ፈጽሞ ለእስር እየተዘጋጀ ነው። በማህበራዊ ሚዲያ የምንለቃቸው ጉዳዮች ምን ያህል ተጠያቂነትን ሊያስከትሉብን እንደሚችሉ እናውቃለን።
ተጠያቂነቱ ካሰፈርነው ጽሑፍ ወይም ከተጠቀምነው ምስል ሊመነጭ እንደሚችልስ እናውቃለን? ነገሩን የበለጠ አስገራሚ ያደረገው ደግሞ ይህ ሰው ለ5 ዓመት እስር እየተዘጋጀ ያለው በሰው ሰራሽ አስተውሎት ተጠቅሞ በፈጠረው ምስል ነው። ድርጊቱ የተፈጸመው በደቡብ ኮሪያ ዴጆን ከተማ ነው። አንድ የከተማዋ ነዋሪ ሰው ሰራሽ አስተውሎትን በመጠቀም ትክክለኛውን ተኩላ የሚመስል ምስል ሰራ። የሰራውን ምስል ተኩላው በከተማዋ ዋና ዋና መንገዶች ሲዘዋወር የሚያሳይ ያደረገው። ተኩላው በከተማዋ መንገዶች ሲንቀሳቀስ የሚያሳየው ምስል እውነተኛ በመምሰሉ በነዋሪዎች ዘንድ ፍርሃትና ድንጋጤ ፈጥሯል። ለፍርሃትና ድንጋጤው መፈጠር ምክንያት የሆነው ደግሞ በወቅቱ በትክክልም ከመካነ አራዊት አንድ ተኩላ አምልጦ እንደነበር በመገናኛ ብዙሃን መነገሩና ግለሰቡ የለቀቀው ምስል እውነት መምሰሉ ነው። የደቡብ ኮሪያ ባለስልጣናት ታዲያ ግለሰቡ የለቀቀውን በሰው ሰራሽ አስተውሎት የተፈጠረ ምስል እንደ እውነት በመቁጠር ፖሊሶችንና የአደጋ ጊዜ ሰራተኞችን በተሳሳተ ቦታ አሰማርተዋል። በዚህ ምክንያትም የጠፋውን ተኩላ አድኖ የመያዝ ጉዳይ ለ9 ቀናት ዘግይቷል። ተኩላው በከተማ ውስጥ ሊኖር ይችላል በሚል ስጋትም የዴጆን ባለስልጣናት የአንደኛ ደረጃ ትምህርት ቤቶች እንዲዘጉና ልዩ የአደጋ ጊዜ ቡድኖች እንዲሰማሩ አድርገው ነበር። ፖሊሶች ከተማዋን ሲፈትሹ ከቆዩ በኋላ ተኩላውን ያገኙት ግን ከከተማዋ ውጭ ነበር። ታዲያ ለዚህ ጥፋቱ ግለሰቡ በቁጥጥር ስር ውሎ ምርመራ እየተጣራበት ነው። ግለሰቡ ምስሉን ያዘጋጀሁትና የለቀኩት ለቀልድ ነው ቢልም ፖሊስ ግን ለ5 ዓመት እስርና 6700 የአሜሪካ ዶላር ቅጣት እያዘጋጀሁት ነው ብሏል። ታዲያ በማህበራዊ ሚዲያ የምንለቃቸው መረጃዎች ልዩ ጥንቃቄ ያስፈልጋቸውም ትላላችሁ? በመጨረሻ በልደት ኬክ ፊቴን አቆሸሹኝ ያለው ግለሰብ 3 ጓደኞቹን ገድሎ በፖሊስ እየተፈለገ ነው። በቀልድ ምክንያት የ3 ጓደኛሞች ሕይወት መጥፋቱ የዲጂታሉ ዓለም መነጋገሪያ ሆኗል። መቼም የማን ሕይወት በምን ምክንያት እንደሚጠፋ አናውቅም። ከሰሞኑ ከወደ ህንድ የተሰማው ክስተት የብዙዎችን ልብ ሰብሯል። ፍቅራችንን ለመግለጽ የምናደርጋቸውን ተግባራት መለስ ብለን እንድናጤንም ያስገደደ ክስተት ሆኗል። ህንድ ውስጥ አንድ የ33 ዓመት ጎልማሳ ልደቱን እያከበረ ነው። በርካታ ጓደኞቹ ልደቱን ለማክበር ተገኝተዋል። በአንድ የስፖርት ጂምናዚየም አካባቢ ነበር ልደቱ እየተከበረ የነበረው። ልክ የልደቱ ኬክ እንደተቆረሰ ጓደኞቹ ኬኩን በጣታቸው እየነኩ ባለልደቱን ፊቱን ቀቡት። ድርጊቱ በብዙዎች የልደት አከባበሮች የተለመደ ቢሆንም ለዚህ ግለሰብ ግን የንቀትና የጥላቻ መስሎ ተሰማው። በዚህም ባለልደቱ ጎረምሳ በድርጊቱ ክፉኛ ተበሳጨ። ድንገት ባህሪው ተለዋወጠ። የልደት በዓል አከባበሩ ሳያልቅ ወደ ቤቱ ሄዶ ከሌሎች ጓደኞቹ ጋር ሽጉጡን ታጥቆ ተመለሰ። ፊቱን ኬክ በቀቡት ጓደኞች ላይም ተኩስ ከፈተና 3 ወንድማማቾችን ገደለ። ሌሎች እንደምንም ተሯሩጠው አመለጡ። ግድያውን የፈጸመው ግለሰብ ዘገባው እስከተጠናከረበት ጊዜ ባይያዝም 15 የእሱ ተባባሪዎች ናቸው የተባሉ ተጠርጣሪዎች በቁጥጥር ስር ውለዋል። እሱ ግን እየተፈለገ ነው። ለመሆኑ ጓደኞቻችንን ለማስደሰት የምናደርጋቸው ነገሮች በተቃራኒው እነሱን የሚያስከፉ እንዳይሆኑ ምን ጥንቃቄ እናደርጋለን? ምላሻችሁን አስተያየት መስጫ ላይ አስቀምጡ። ለዛሬ በቃን። ሰላም።